ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ዲቪን ማገዳቸው ኢትዮጵያውያን ላይ ምን ጫና ያሳድራል? ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪ ወይም ዲቪ አግደዋል። ጥቃቱ ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ እንደ አውሮፓውያን አቆጣጠር በ2017 ዲቪ ሎተሪ አሸንፎ ወደ አሜሪካ የገባ ሲሆን ግሪን ካርድም ተሰጥቶታል። ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ በአሜሪካ በስደተኝነት በቂ ድርሻ ላላገኙ ሀገራት ታስቦ የተዘጋጀ ሲሆን በየዓመቱ 50,000 ቪዛዎች የሚሰጡበት አሰራር ነው። ዲቪ የአሜሪካ ዜግነትን ለማግኘት ይረዳል። የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ትራምፕ ዲቪ እንዲቋረጥ የወሰኑት በዚህ አስከፊ የዲቪ ፕሮግራም ምክንያት አሜሪካውያን ከዚህ በኋላ እንዳይጎዱ ነው ብለዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲ ኔቭስ ቫሌንቲ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑን ሎሬንን ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ታሪክ ዲቪ በአሜሪካ ቋሚ መኖሪያ ፈቃድ ግሪን ካርድ ለማግኘት ቀላሉ መንገድ ነው። እንደ አውሮፓውያን አቆጣጠር በ1986 የቀድሞው የአሜሪካ ፕሬዝዳንት ሮናልድ ሬገን አሜሪካ በህገወጥ መንገድ ለሚኖሩ 2 ሚሊዮን ሜክሲካውያን ቋሚ መኖሪያ ፈቃድ ሰጥተዋል። በአሜሪካ የተለያዩ የዘር ሐረጎች ስብጥር አለመኖር ፕሬዝዳንቱን ያሳስባቸው ነበር። የሀገሪቱ ነዋሪዎች ስብጥር ለማረጋገጥም ዲቪ ሎተሪ ተጠነሰ። ለዲቪ ማመልከት ቀላል እንዲሆን የተደረገው ሁሉም ሰው የማመልከት ዕድል እንዲያገኝ ነው። በ1987 ለመጀመሪያ ጊዜ ዲቪ ሲተዋወቅ ኤንፒ5 ሎተሪ ፕሮግራም የሚል ስም ተሰጠው። ለ2 ዓመታት ያህል በየዓመቱ ከ36 ሀገራት ለተውጣጡ 50,000 ሰዎች ቪዛ ተሰጠ። ከ2 ዓመታት በኋላ የቪዛ ቁጥር 15,000 ደረሰ። በ1990 እስከ 1991 ኦፒ1 ፕሮግራም በሚል ስም ይታወቅ ነበር። 10,000 ቪዛዎችም ተሰጥተዋል። በቀጣይ 2 ዓመታት ስሙ ኤኤ1 ፕሮግራም ተብሎ ከ37 ሀገራት ለተውጣጡ 40,000 ሰዎች ቪዛ ተሰጠ። 16,000 ቪዛዎችም የተመደቡት ለሰሜን አየርላንድ ነበር። እንደ አውሮፓውያን አቆጣጠር በ1994 ዲቪ አሁን ያለውን ቅርጽ እንዲይዝ ተወሰነ። ስደተኞቹ በብዛት ከሚገኙባቸው ሀገራት ውጭ ላሉ 55,000 ቪዛዎች ተመደቡ። ባለፉት 5 ዓመታት ከ50,000 በላይ ሰዎች ቪዛ አሜሪካ ገብተዋል። በ2003 ቪዛ በበየነ መረብ የማመልከት አሰራር ተዘረጋ። እስከዚያ ጊዜ ድረስ የዲቪ ማመልከቻ በወረቀት ተጽፎ ይላክ ነበር። በየዓመቱ በሚሊዮኖች የሚቆጠሩ የዲቪ ጥያቄዎች አሜሪካ ይደርሷታል። ዲቪ እንዴት ይሰራል? ለዲቪ በየዓመቱ 50,000 ቪዛ ይመደባል። በዚህም ዝርዝር ውስጥ የሚካተቱ ሀገራት በየዓመቱ ይለዋወጣሉ። ይህም በአሜሪካ የዜግነትና ስደተኞች ጉዳይ መስሪያ ቤት ድረ-ገጽ ላይ ይገኛል። በ2025 ወደ 20 ሚሊዮን ሰዎች ዲቪ ሞልተዋል። የዲቪ ዕድል እንዲገደብ የሚደረግባቸው ሀገራት ባለፉት 5 ዓመታት ከ50,000 በላይ ስደተኞችን ወደ አሜሪካ የላኩ ናቸው። ወደ አሜሪካ የገቡ ሰዎች በቤተሰብ ወይም በስራ ሊሆን ይችላል ዕድሉን ያገኙት። ለ2026 የሥራ ዘመን 55,000 ቪዛዎች ቢመደቡም የዲቪ ጉዳይ በትራምፕ ውሳኔ ምክንያት አጣብቂኝ ውስጥ ወድቋል። ዲቪ ማሸነፍ ወዲያውኑ የአሜሪካ ዜጋ አያደርግም። የተመረጡት ሰዎች ለዜግነት ማመልከት አለባቸው። የአሜሪካ መንግስት ያስቀመጠውን መስፈርት ማሟላት ይጠበቅባቸዋል። የአሜሪካ የሀገር ውስጥ ጉዳይ ሚኒስቴር ዲቪን የሚደለድለው በ6 የዓለም ክፍሎች ሲሆን በኮምፒውተር የታገዘ ዕድልን መሰረት ያደረገ ዕጣ አወጣጥ ነው። ለሁሉም ሀገራት በየዓመቱ 700 የዲቪ ሎተሪ ዕድል ይሰጣል። በ2025 ከ131,000 በላይ ሰዎች ዲቪ አግኝተዋል። በብራውን ዩኒቨርሲቲ ጥቃት የፈጸመው ፖርቹጋላዊ ሲሆን ለፖርቹጋልም የተመደበው 38 ዲቪ ነው። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲ ኖም ፕሬዚዳንት ትራምፕ ፕሮግራሙን ለማስቆም ታግለዋል ብለዋል። በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉትም የኡዝቤኪስታን ተወላጅ
ኡዝቤኪስታን ተወላጅ የሆነው ሳይፎል ሳይሞቭ የኢስላማዊ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ-1 ፕሮግራም መሰረት ወደ አሜሪካ ገብቷል። የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቭስ ቫላንቲ በሳልሚኖ ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ተገኝቷል። ግለሰቡ በሕይወት ያለፈው ራሱን ተኩሶ ሊሆን እንደሚችል ፖሊስ አስታውቋል። ፖሊስ ከሕዝብ የተላኩ የቪዲዮ ማስረጃዎችና ጥቆማዎችን በመጠቀም ምርመራዎችን ወደ መኪና ማከራያ ክልከላ በኋላ የተጠርጣሪውን ስም ማግኘት መቻሉንም ይፋ አድርጓል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተጠርጣሪውን አግኝቷል። አንድ ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስከሬን ጎን ተገኝተዋል። በአቅራቢያው ባለ መኪና ውስጥ የተገኙ ቁሳቁሶች ከብራውን ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቤ ሕግ ፒተር ኒውሮንሃን ተናግረዋል። የብራውን ዩኒቨርሲቲ ፕሬዝዳንት ክርስቲና ፓካሰን እንዳሉት ኔቭስ ቫላንቲ ስም ጠር በሆኑ ትምህርት ቤት ተመዝግቦ በፊዚክስ የዶክትሬት ዲግሪውን ለማግኘት እየተማረ ነበረ። ባለስልጣናት እንዳሉት ኔቭስ ቫላንቲ ሰኞ ዕለት የ45 ዓመቱን የኤምአይቲ ፕሮፌሰር ኑን ኤፍ ጎሜስ ሎሪፍ ከፕሮቪደንስ 80 ኪሎ ሜትር ርቀት ላይ በሚገኘው ብሩክሊን በሚገኘው ቤታቸው ተኩሶ ገድሏል ብሎ ያምናሉ። ሁለቱም ሰዎች በ1990ዎቹ መጨረሻ ላይ በፖርቹጋል በሚገኝ አንድ ዩኒቨርሲቲ ውስጥ ተምረው እንደነበረም ፖሊስ አስታውቋል። ባለስልጣናት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱንና በብራውን ዩኒቨርሲቲ የሚገኝ አንድ የዓይን ምስክር ከሰጡት ቃል በመነሳት ተጠርጣሪ ወንጀሉን መፈጸሙን ማመናቸውንም ተናግረዋል። ይኸውም መኪና ፕሮፌሰሩ በጥይት በተገደሉበት ቦታ አቅራቢያ ታይቶ ነበር። ባለስልጣናት ለጥቃቱ ምክንያት የሆነውን ጉዳይ ይፋ አላደረጉም። በአውሮፓውያኑ ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ የምህንድስና ትምህርት ክፍል ሕንፃ ውስጥ በመግባት ተኩስ ከፍቶ 2 ተማሪዎች ሲሞቱ ሌሎች 9 ደግሞ ቆስለዋል። አሜሪካ ከአውሮፓውያኑ አቆጣጠር በ1995 ጀምሮ በዲቪ ሎተሪ አማካኝነት ወደ አገሯ በርካቶች እንዲገቡ ብትፈቅድም የዲቪ 2027 ማመልከቻ ጊዜ ዘግይቶ ነበር። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው ማመልከቻ ጊዜ ስለዘገየበት ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞች ቁጥር ለመቀነስ የተለያዩ እርምጃ ወስደዋል። በሀገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞች ወደ መጡበት ለመመለስ እየሰራን ነው። አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ከ19 ሀገሮች የመጡ ስደተኞችን የመኖሪያና የሥራ ፈቃድ ላይ ዳግም ፍተሻ እንደሚያደርግ አስታውቋል። ከዚህ በተጨማሪ አፍጋኒስታውያን ጨምሮ የበርካታ ሀገራት ስደተኞች የጥገኝነት ጥያቄ ሂደት በማቆም ተከታታይ እርምጃዎችን እየወሰደ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።